እነዚህ ነገሮች እናያቸው እስኪ to እና for ማለት ነው ዝም ብለን ስናያቸው to ስትሉ ምን ማለት ነው ለማለት ነው አይደለም for ስቴ ለማለት ነው ይሄም ወደ ማለት ነው እንደገና አይደለም በአማርኛ ዝም ብለን ስናያቸው ማለት ነው ኦኬ እንግሊዝኛ ግን እንዴት እንደሆነ አጠቃቀማችሁ በደንብ አድርገን ማለት to ስትሉ when you say to እቺን to ስትጠቀሙ you are talking about opinions ምን ያወራችሁ ነው opinions የራሳችሁን የግል አስተያየት ማለት ነው የግል አስተያየት ያወራችሁ ነው ኦኬ for ስትሉ ደግሞ you are talking about benefits ምን ያወራችሁ ነው benefits ጥቅም ወይም disadvantages ጉዳት disadvantages ወይ ጥቅም ወይ ጉዳት ያወራችሁ ነው ከዚህ ጋር ጥቅም አለ እዚህ ጋር ጉዳት አለ ይሄ ደግሞ ምንድነው ሐሳብ አለ አስተያየት ማለት ነው የግል ሐሳብ አለ የግል ሐሳብ alright ስታወሩ ማለት ነው አሁን በዚህ ምሳሌ መሰረት ጥያቄዎችን እንስራ ነው it looks nice dash me ይላል to me or for me to me ምክንያቱም ምን ይመስላል ለኔ አሪፍ ይመስላል ነው የሚለው ናይስ የሚለው አለ አይደለም what's nice for you ላንቺ አሪፍ ሆነ ለኔ አሪፍ ላይሆን ይችላል የግል ሐሳብ ነው ይሄ ማለት ነው ስለዚህ ምን ይሆናል to ይሆናል ጎበዝ ኤክሰርሳይዝ ስፖርት መስራት የአካል ብቃት እንቅስቃሴ is good dash me ይላል for me የጥቅም ጉዳይ ነው አይደል ስፖርት ይጠቅማል የጥቅም ጉዳይ ነው ስለዚህ ጥቅም ከሆነ ማን ነው የሚጠቀመው for ተጠቀማለው ማለት ነው ኦኬ smoking ማጨስ is bad me ይላል dash me ይላል for me or to me አይደለም like disadvantage ነው አይደል ጉዳትን ነው የሚያወራው አይደለም እንዴ bad እኮ ያለሽ እኮ ነው አይደል እንዴ ስለዚህ እዚህ ጋር ምን ነው ማለት ነው for me እሺ for me okay healthy food የሚለውን እነሱ ኮሜንት ሴክሽን ላይ እንዲጽፉልኝ ብዬ ነው healthy food is good dash me የሚለው መልሱን ኮሜንት ሴክሽን ላይ ጻፉልኝ thank you for watching this is unique english where you can learn english uniquely በአካልም ሆነ በኦንላይን መማር ፈልግ ሰው ካለ ይደውልልን we are located at CMC ሚካኤል እንገኛለን ማለት ነው ስትመጡ እዚህ ጋር ቢግነር ለብቻ ኢንተርሚዲየት ለብቻ አድቫንስድ ለብቻ አድርገን ከፋፍለን በደንብ አድርገን ነው የምናስተምረው ከዚህ በተረፈ in detail ማወቅ የሚፈልግ ሰው ካለ እንግሊዘኛን ዩኒክ እንግሊሽ እና አማሪክ ዩቲዩብ ቻናላችን ላይ ሂዶ ብዙ ነገር ማትረፍ ይችላል thank you again bye